ቤቶን ባለጥሩ መዓዛ ያደርግሎታል። ትንኞችን ያርቃል። ከምንም በላይ ወጪ ቆጣቢ ነው። የዕለት ተዕለት ኑሮን ቀላል የሚያደርግ መላ ነው። አንዴ እንዴት እንደሚሰራ ካወቁ ብዙ ይቆጥባሉ። በተለያዩ ቦታዎች ላይ ጥቅም ላይ ሊውል ይችላል። ይህም የቤቶን ሽታ የተሻለ እንዲሆን ያደርገዋል። ለመጀመር አንድ ሎሚ ያስፈልጎታል፣ አረንጓዴ ወይም ቢጫ። ቤቶ ውስጥ የትኛውም አይነት ሎሚ ካለ ይቁረጡት። ቀጥ ብሎ እንዲቆም ጫፎቹን ቆርጠው ያውጡ። በመቀጠል መሃሉ ላይ ቢላዋ ወይም ጣቶትን በመጠቀም ቀዳዳ ይፍጠሩ። በሎሚው መሃል ላይ ቀዳዳውን በሰራንበት ቦታ አንድ ትንሽ ሻማ እናስቀምጣለን። ይህ እንደ ድጋፍም ሆኖ ያገለግላል። ሻማውን አጥብቀው ያስቀምጡ። ይህ መላ ውጤታማ እንዲሆን አስፈላጊ የሆነው ቅርንፉድ። ይህ ጥምረት የማይታመን ነው። ቤቶ ደስ የሚል መዓዛ እንዲኖረው ለማድረግ ፍጹም ነው። አሁን የሎሚው ግማሽ ላይ የእንጨት ድጋፍ እንጠቀማለን። ቅርንፉድ ትንኞችና ዝንቦችን ለመከላከል ኃይለኛ የተፈጥሮ መከላከያ ነው። ቤቶ ብዙ ወጪ ሳያወጡ ከሽታና ከነፍሳት የጸዳ ይሆናል። ጥቂት ሰዎች በሚያውቁት በዚህ ቀላልና ርካሽ ጠቃሚ ምክር ምን ተሰማዎት? ኮሜንት ላይ ያሳውቁን። ይህ በቤት ውስጥ የተሰራ ሻማ በተለያዩ ክፍሎች ውስጥ ጥቅም ላይ ሊውል ይችላል። ዝንቦችን ለማስወገድ ሁልጊዜ አንዱን መታጠቢያ ቤት ውስጥ ያስቀምጡ። ለተጨማሪ መላዎች የዩቲዩብ መስኮቴን ይቀላቀሉ።